ያኔ የዛሬ 7 ዓመት 6 ዓመት እንቀይረዋለን ሲባል እንትን በጣም ያስፈራኝና ያስደነግጠኝ ነበር። ምክንያቱም ድህነቱና ችግሩ ሰፊ ስለሆነ አሁን ደግሞ ሳየው ያፍራቻዬ የድህነት ዋሻ እንደሆነ ነው የሚገባኝ። ከዚህ ወጥተን በድፍረት እና በቁርጠኝነት በተግባር እንዴት እንደማይሆን በማሰብ ሳይሆን እንዴት እንደሚሆን በማሰብ ነገሮችን መቀየር እንደምንችል በተግባር ያየሁበት የተማርኩበት ነው። ይሄ ለአጠቃላይ ለኦሮሚያ ክልል ሌሎች አካባቢዎችም ለተጀመሩ ስራዎች ትልቅ መሰረት ነው፣ ለቀጣይ ለሚሰሩ ስራዎችም ትልቅ ጉልበት ነው የሚል እምነት ነው ያለኝ። ከሁሉ በላይ ለምን የሚለው ጥያቄ እና ከዛ የሚመጣው ቁጭት ሀሳቡን ደግሞ የሚያደረጅ ተግባር በተግባር ሲታይ ወደ ላቀ ደረጃ መሸጋገር እንደምንችል ያየንበትና የተማርንበት ነው። ያለፈውንም ሳስብ በጣም ደስ ይለኛል፣ የሚመጣውን ደግሞ ሳስብ እጅግ በጣም ደስ ይለኛል። ስለዚህ እንደ ድሮ ስጋት ሳይሆን የሚታየኝ ሞር በዚህ ውስጥ ትልቅ ተስፋ ነው የሚታየኝ እና ይሄ ጨለማ ሰማው እየተገፈፈ ከፍተኛ ብርሃን እየመጣ ብርሃኑ ደግሞ ቀጣይ ጉልበት እየሰጠን ያለው እዚህም ደግሞ የባር አመራሮች ሰሞኑን ሲሰጡት የነበረው ሀሳብ ሲደረግ የነበሩት ውይይቶች እና የሀሳብ መከፋፈሎች ሀሳብን ለአንዱ ላይ የማካፈል ጉዳይ ለኢትዮጵያም ትልቅ ጉልበት ትልቅ መሰረት ይሆናል የሚል እምነት ነው ያለኝ።